ይሄ ጸሎት የሚሰጥሽ ጋራንቲ ነው። የምትጸልይ ከሆነ አትሸነፊ። ማዕበል ይመጣል ታልፊዋለሽ፣ ችግር ይመጣል ታልፊዋለሽ፣ ሰዎች ይነሱብሻል ታልፊያቸዋለሽ። ይህም በአንቺ ላይ የሚነሳ ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በሕይወትሽ ይመጣል። አለቀለት ይሄ ሰውዬ ጠፋ ስትይ አይጠፋም። ለምን? ይጸልይ። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። የሚጸልይ ሰው ወደቀ ስትይው አይወድቅም። ጠፋ ስትይው አለ፣ አለቀለት ስታይ አብቦ ታገኘዋለሽ። ይሄ ጸሎት የሚሰጥሽ ጋራንቲ ነው። ስለዚህ አንደኛ አንቺ ለምሳሌ እዚህ ጋር እነሱ እዛ ጋር ቁጭ ብለው አንቺ እንዴት እንደሚያጠፉሽ ያስባሉ አይደል? ስብሰባ ተቀምጠዋል። አንቺ ደግሞ እዚህ እየጸለይሽ ነው። እሱ ከላይ ሆኖ ሁለቱንም ያያል። አንቺ ላይ የሚደረገውን ስብሰባ ያያል፣ አንቺ የምትጸልዩን ጸሎት ያያል። ስለዚህም ያደርገውን ያውቃል። እሱ ጋር ጥብቅ ያለ እንደ ሃይማኖታቸው እንደየሃይማኖታቸው። እኔ ሰው የሃይማኖት ግሩፕ አልነካም። ስናገርም ለሁሉም ነው የምናገረው። ከፈጣሪያቸው ጋር ከተጣበቁ ፈጣሪያቸውን ጥብቅ አድርገው ከያዙ ማንም ይነሳባቸው ምንም አይሆንም። የፈለገ አድማ ይምጣ ምን ይበትነዋል። በአንቺ ላይ የሚሰራ መሳሪያ አይከናወንም ይላል። ኖ ዌፐን ፋሽን አጌንስት ዩ ሻል ፕሮስፐር ነው እና ይሰበሰባሉ ይላል። እንግዲህ ይበተናሉ። እዛም ቅዱስ መጽሐፍ ላይ ነው በአንቺ ላይ የሚሰራ መሳሪያ አይከናወንም፣ ይሰበሰባሉ፣ እንግዲህ ይበተናሉ ይላል። ግን ዴይሊ የጸሎት ዲስፕሊን ይኖርሽ። በቃ ኢንሹራንስ ነው፣ ደንበኛ ኢንሹራንስ ነው። እኔ ደግሞ ብዙ ጊዜ ብቸኛ ስለሆንኩኝ ይሄ የምታመንባቸው ሰዎች የሉኝ። ባለ ሀብቶች ሁሉም አሁን አገልግሎት አካባቢ ያሉ ሰዎች አሉ። አንድ 3-4 ባለ ሀብቶች እንትን አሏቸው። ከሌ ያለ እንዴት ነው ምናምን የሚባባሉት አለ ወይ? ባለስልጣን ደግሞ አሹራንስ አላቸው። ይሄ ባለስልጣን ከሌ የሚተማመኑባቸው ሰዎች አሏቸው። እኔ እንደዛ የሚተማመንበት ባለሀብት ቢቸግረኝ አምጣም ብለው የሆነ ችግር ውስጥ ብገባ ድረስልኝም ብለው ባለስልጣንም ባለሀብትም የለም። ያለኝ አማራጭ አንድ ነው። አማራጭም ስለሌለኝ ነው እኮ የምጸልየው። ያለኝ አማራጭ ከሱ ጋር መጣበቅ ነው። በሱ ፊት መሆንና መጽናት ነው። በሱ ፊት ተማምኜ ጸንቼ ደግሞ ተሸንፌ አላውቅም በፍጹም። ጸሎት ለመጸለይ መጀመሪያ እግዚአብሔር አለ ብሎ ማመን ያስፈልጋል። እግዚአብሔር አለ፣ ከዛ እግዚአብሔር ይሰማል፣ ሰምቶ ደግሞ ይመልሳል የሚለውን መሰረታዊ አሳምፕሽንስ ናቸው። እነዚህ አሳምፕሽንስ ናቸው። እግዚአብሔር አለ፣ እግዚአብሔር ጸሎት ይሰማል፣ እግዚአብሔር ይመልሳል። ይሄንን ማስቀመጥ ያለብን ምንድን ነው? እነዚህ ንጽረተ ዓለም ወርልድ ቪው የሚባሉ ነገሮች አሉ እና 5 አይነት ናቸው። ወርልድ ቪው እግዚአብሔርን በተመለከተ ያሉት አንደኛው ኤቲዝም ነው። ኤቲዝም እግዚአብሔር የለም፣ ጸሎትም አይሰማም፣ ጸሎትም አይመልስም፣ he does not exist የሚል አስተምህሮ ነው። ወርልድ ቪው ነው አንድ። ሁለተኛው ዴይዝም ይባላል። ዴይዝም ደግሞ ማለት እግዚአብሔር አለ፣ ይህንን ፍጥረት ፈጥሯል፣ ሁሉን ነገር ፈጥሯል፣ አዘጋጅቶ ፈጥሮ ግን በፊዚክስ በኬሚስትሪ ህግ እንዲተዳደር ትቶታል። ጣልቃ አያገባውም። በቃ አንድ ጊዜ አዘጋጅቶ ለቆታል። ከዛ በኋላ በፊዚክስ በኬሚስትሪ ህግ ይተዳደራል። እሱ ጸሎትን ሰምቶ ጣልቃ ገብቶ እንደዚህ ብሎ የለም። ዴይዝም ማለት ይሄ ነው። ሶስተኛ ወርልድ ቪው ፓንቴይዝም ይባላል። ፓንቴይዝም ደግሞ ማለት እግዚአብሔር አለ ግን የሆነ ዙፋን ላይ የተቀመጠ 7ኛው ዙፋን ላይ እንዲህ ያለ ሰማይ ላይ ያለ ሳይሆን ዩኒቨርስ ነው እግዚአብሔር ራሱ። ዩኒቨርስ እግዚአብሔር ነው ብሎ የሚያምን ነው። አሁን ለምሳሌ ሴክሬት ምናምን የሚባሉ መጽሐፍቶች አሉ አይደለም፣ ማስተማር ትምህርቶች፣ እነሱ መሰረት የሚያደርጉት ፓንቴይዝም ላይ ነው።
ስለዚህ ከዩኒቨርስ ይሰጥሻል፣ ዩኒቨርስ ያዘጋጅልሻል፣ ዩኒቨርስ እንዲልሻል የሚሉት በዚህ ፓንቴይዝም በሚባለው ወርልድ ቪው ላይ ተመስርተው። አራተኛው ፖሊቴይዝም ነው። ፖሊቴይዝም ደግሞ አምላክ አለ ግን ብዙ ናቸው። አሁን በሂንዱይዝም ህንዶችን አይተሻለ የትምህርት አምላክ ለብቻው፣ የፍቅር አምላክ ለብቻው፣ የቢዝነስ አምላክ ለብቻው፣ የተለያዩ አማልክት አሉ፣ አምላኮች አሉ፣ አንድ አይደለም የሚል ደግሞ ፖሊቴይዝም ነው። ከዛ የመጨረሻ ሞኖቴይዝም። ሞኖቴይዝም ደግሞ እግዚአብሔር አለ፣ እግዚአብሔርም አንድ ነው፣ አንድ ነው። ጁዳይዝም፣ ክርስቲያኒቲ፣ ኢስላም እነዚህ ሞኖቴይስቲክ ሪሊጅንስ ነው የሚባሉት። አንድ ነው ወይም ደግሞ አብርሃሚክ ሪሊጅንስም ይባላሉ። አሁን እነዚህን አስቀምጥም። በኤቲዝም አንስማማም እግዚአብሔር የለም ስለሚል፣ በዴይዝም አንስማማም ትቶታል ስለሚል፣ በፓንቴይዝም አንስማማም ዩኒቨርስ ነው ስለሚል፣ በፖሊቴይዝም አንስማማም ብዙ አምላክ አለ ብለን ስለማናምን፣ ነገር ግን በሞኖቴይዝም እናምናለን። አንድ አምላክ አለ፣ አንድ እግዚአብሔር አለ። ይሄን ካስቀመጥን በኋላ አሁን ደግሞ ሁለት ኮንሰፕቶች አሉ። ከዛ ወደ ጸሎት ይመጣል። ሁለቱ ኮንሰፕቶች ምንድን ናቸው? አንደኛው ትራንሰንደንስ ይባላል። እግዚአብሔር ትራንሰንደንት ነው ይባላል። ምን ማለት ነው? ምጡቅ ነው። እዚህ ምድር ላይ የሚካሄዱ ነገሮች እሱን አፌክት አያደርጉትም። ወዳጄን ጸለየ አልጸለየ፣ እሳት ተነሳ፣ ምድር ተንቀጠቀጠ፣ መንግስት ተገለበጠ፣ እሱ ትራንሰንደንት ነው፣ ምጡቅ ነው። ስለዚህ አንዱ እሱ ነው፣ ትራንሰንደንት ነው። አት ዘ ሴም ታይም ኢማነንት ነው። እኛ ጋር ደግሞ አለ፣ በእኔና ባንቺ መካከል አለ። ጠዋት ስታስብ የነበረውን ነገር ያውቃል። የፀጉርሽ ዘለላዎች ስንት እንደሆኑ ያውቃል። የሚያስጨንቅሽን ነገር ያውቃል። ጸሎትን ይሰማል። በእኔና ባንቺ መካከል አለ። ይሄ ደግሞ ኢማነንስ ኦፍ ጋኛው ትራንሰንደንስ ኦፍ ጋድ ነው። ይሄ ደግሞ ኢማነንስ ኦፍ ጋድ የሚባለው ትራንሰንደንስ ኦፍ ጋድ፣ ኢማነንስ ኦፍ ጋድ ይባላል። ስለዚህ አሁን እኛ በምን ተስማማን? እግዚአብሔር አለ፣ አንድ አምላክ ነው፣ የሚወደን አምላክ ነው፣ የሚያስብልን አምላክ ነው። ሂ ኬርስ፣ ግድ ይለዋል። ስለዚህ ጸሎትን ይሰማል፣ ይመልሳል። ስለዚህ ጸሎት ምንድን ነው? ከዚህ ከሚወደን አምላክ ጋር የምናደርገው ኮንቨርሴሽን ነው። ከእሱ ጋር የምንነጋገረው ንግግር እሱ ጸሎት ነው። እሺ፣ አሁን ጸሎት አራት አይነት ነው። ጸሎት ደግሞ አራት አይነት ነው። አንደኛው ሪፔንተንስ የሚባለው ሪፔንተንስ የሚባለው ንስሐ መግባት፣ ላጠፋሁት ነገር፣ ለተናገርኩት ነገር፣ ለተሳሳትኳቸው ስህተቶች በድያለሁ፣ አይ ዋዝ ሮንግ፣ አጥፍቻለሁ፣ ይቅር በለኝ ብዬ የምጸልየው ጸሎት ሪፔንተንስ። ሁለተኛው ፔቲሽን። ፔቲሽን ደግሞ የምናስገባው እግዚአብሔር ይሄን አድርግልኝ፣ ይሄን አድርግልኝ፣ ልክ እንደ አባታችን እንደ አምላካችን ይሄን እንድታደርግልኝ ይፈልጋለሁ፣ ይሄን እንድታደርግልኝ ይፈልጋለሁ ብለን የምንለው ደግሞ እሱ ደግሞ ፔቲሽን ነው። ስለዚህ ፔቲሽን መጠየቅ ነው። እንጠይቃለን፣ ያደርግልናል። ሶስተኛው ኢንተርሴሽን ነው። ኢንተርሴሽን ማለት እኔ ለአንቺ ኢንተርሲድ አደርጋለሁ፣ እኔ ለአንቺ እጸልያለሁ፣ ከዛ ደግሞ አንቺ ለእኔ ትጸልይልኛለሽ። ይሄ ደግሞ ምልጃ ነው። ኢንተርሴሽን የሚባለው ደግሞ ይሄ ነው። አራተኛው ታንክስጊቪንግ ነው። ታንክስጊቪንግ ስላደረገልን ነገሮች የምናመሰግንበት፣ ይሄን አድርገህልኛል፣ ይሄን ሰርተህልኛል፣ ይሄ ሆኖልኛል ብለን ደግሞ የምናደርገው እሱ ታንክስጊቪንግ ነው። እነዚህ አራት ናቸው መሰረታዊያኖቹ። ወርሺፕን ከጨመርሽ ግን አምልኮን ደግሞ ከጨመርሽ ስላደረገልኝ አይደለም፣ ስለ እሱነቱ፣ በቃ ስለ ቅዱስነቱ፣ ስለ ማንነቱ የምሰጠው ሪስፖንስ ነው። ስግደት፣ አምልኮ፣ ዝማሬ፣ ይሄ ደግሞ ወርሺፕ እና ጸሎት ከእግዚአብሔር ጋር ፌሎሺፕ ማድረግ ነው። ከእግዚአብሔር ጋር ህብረት ማድረግ ነው። በጣም ውብ የሆነ በጣም አስደናቂ ነገር ነው ጸሎት። እግዚአብሔር ጸሎት ይሰማል፣ በጣም ይመልሳል። ግን ሰዎች ማወቅ ያለባቸው ጸሎትን ሲመልስ ታይሚንግ አለው፣ የሚመልስበት ቀን አለው።
ዛሬ ጸልዬ በሳምንት ካልሆነልኝ በወር ካልሆነልኝ ዲስከሬጅ መሆን የለብንም። ይሰማል። ከዛ መልሱን የሚሰጥበት ቀን አለው፣ ጊዜ አለው እና ያችን ጊዜ ማወቅ ደግሞ በጣም ያስፈልጋል እና በጣም ጸሎትን የሚሰማ ጸሎትን የሚመልስ የቅርብ ወዳጅ በጣም ነው የምወደው። እኔ ጸሎት በጣም እወዳለሁ እና ከዛ ደግሞ ለብቻ ደግሞ በሱ ፊት ደግሞ ዝም ብሎ መቀመጥ፣ ከሱ ማዳመጥ፣ ፈቃዱ ፈቃድሽን እንዲወርሰው፣ ሀሳቡ ሀሳብሽን እንዲወርሰው በሱ ፊት ደግሞ ቁጭ ብለሽ ደግሞ የምታሳልፊው ጊዜ አለ። ስለዚህ ጸሎት በጣም ድንቅ ነገር ነው እና በጣም ነው የምወደው። መውደድ ብቻ ሳይሆን ይሰማኛል ብዬ አምናለሁ። በጣም እርግጠኛ ነኝ ሲጸልይ እንደሚሰማኝ እንደሚመልስልኝ በጣም እርግጠኛ ሆኜ ነው። ደግሞ በህይወቴ አይቼዋለሁ። ሲጸልይ ሲሰማኝ ሲመልስልኝ አይቼዋለሁ እና እወዳለሁ ጸሎት እጅግ በጣም። ስለዚህ እነዚህ ያሉ ሪፔንተንስ አልን በጣም አስፈላጊ ነው። ንስሐ መግባት ማጽዳት፣ በቃ ልክ እንደ ሻወር እንደ መውሰድ ነው። አንዴ ደግሞ ይቅር በለኝ ካልሽው ስለሚተውልሽ በቃ ጽድት ነው የምትይው በንስሐ ስትጀምሪ። ከዛ ፔቲሽን አለ፣ ልመናዎችሽን ታቀርቢያለሽ፣ እንደሚሰማሽ እንደሚመልስልሽ ታውቂያለሽ። ከዛ ኢንተርሴሽን አለ፣ ምልጃ፣ ለሌሎች ደግሞ ትጸልያለሽ። ለሌሎች ስትጸልይ አንቺ ነገር ይመለሳል። በጣም ጥሩ ነው። በተለያየ ቤተክርስቲያን አስተምሮ ደግሞ የላይኛይቱ ቤተክርስቲያን አለች፣ የታችኛይቱ ቤተክርስቲያን አለች። ላይኛይቱ ቤተክርስቲያን ለታችኛይቱ ቤተክርስቲያን ትጸልያለች። በካቶሊክ ደግሞ ፐርጋተሪ የሚባል ሶስተኛ አለ። ፐርጋተሪ ውስጥ ያሉት ለዚህ ይጸልያሉ፣ እንደዚህ አንዱ ለሌላ ይጸልያል ብለው ያምናሉ። በአጸደ ነፍስ ያሉት በአጸደ ስጋ ላሉት ይጸልያሉ ብለው ቲቺንጉ ይለያያል በየቤተክርስቲያኑ። ያው ካህናቶቻቸው ሁሉም ያስተምሯቸውን ይከተላሉ። ግን ኢንተርሴሽን ግን አለ፣ ሁሉም የሚስማሙበት። ግን እኔ ለአንቺ መጸለይሽን አንቺ ለእኔ መጸለይሽን የሚቃወም የለም። ስለዚህ ይሄ ኢንተርሴሽን ይባላል። ከዛ ታንክስ ጊቪንግ ደግሞ አለ፣ ታመሰግኛለሽ። ከዛ ከምስጋና ጋር ልትቀላቂው ትችላለሽ። ወርሺፕ ደግሞ አለ፣ አምልኮ ነው። በቃ ወርሺፕ ማድረግ እግዚአብሔር፣ ስግደት። እኔ አሁን ስግደት በጣም ወዳለሁ። የተለያየ አይነት ቸርች ውስጥ ያለሽ አሁን ሰለብሬት ማድረግ አለ፣ መዝለሉ አለ፣ ጩኸቱ አለ። አንዳንድ ቦታ ደግሞ ኳይት ነው፣ መስገድ ነው፣ በሪቨረንስ በእግዚአብሔር ፊት ወድቀሽ ማምለክ ነው። እኔ የኛውን እመርጣለሁ፣ መስገዱን እመርጣለሁ። እና በጣም የመጨረሻ አክብሮትሽን የምትገልጭበት መንገድ ስግደት ነው። በእግዚአብሔር ፊት የምትሰግጂው የኛውም የደስታ እንትን ነው፣ ግን ስግደት ደግሞ የመጨረሻው ወርሺፕ አይነት እሱ ነው። በመስጠትም በምንም እሱም ያምልኮ ክፍል ነው እና እዛ ውስጥ ታንክስ ጊቪንግ ውስጥ ልትከቸው ትችላለሽ። እነዚህ በእግረ መንገዱን ተጠቅመን ጸሎት ግን መጸለይ በጣም ጥሩ ነው። ቴክ ታይም ቱ ፕሬይ። አንድ ፓስተር ምን አላት መሰለሽ ለሚስቱ ትቀያየራለች መዝሙር። አንድ መዝሙር ትከፍታለች፣ ከዛ ሌላ ትከፍታለች፣ ከዛ ሌላ ብስጨት ብሏል እሱ። የኔ እግዚአብሔር አምልኪኝ እንጂ መዝሙር ምረጭልኝ አላለሽም ማለት። ዝም ብለሽ መዝሙር መምረጥ ነው እንዴ? አንቺ ስትዘምሪ ነው እንጂ ስታመልኪው ነው እንጂ ዝም ብሎ አንቺ መዝሙር ስትከፍችለት አብሮ እንትን መስማት ደስ ይላል። ግን ያንቺ መስዋዕት የታለ? ያንቺ ሳክሪፋይስ የታለ? አንቺ ባንቺ ድምፅ፣ ባንቺ ቃላት፣ ባንቺ ቅኔ እሱ እያደነቅሽው እየተገረምሽበት እየተቀኘሽለት የምታመሰግኝ ምስጋና አምልኮ እሱም ይፈልገዋል። መዝሙሩም ጥሩ ነው፣ አብሮ መዘመሩ ጥሩ ነው። ግን ያንቺን ድምፅ መስማት ይፈልጋል። ከአንቺ የሚወጣውን ቃላት፣ አገላለጽሽን፣ ቅኔሽን ይፈልገዋል። አሁን የተዘጋጁ ጸሎቶች አሉ። አሁን ጌታ ያስተማረው ጸሎት አለ። ከዛ ደግሞ እሱ ቀጥሎ ተዋህዶ ልጆች የሚሉት አለ አይደል? እመቤታችን ቅድስት ማርያም ብለው ይላሉ። በካቶሊክ ደግሞ ሄል ሜሪ አለ። ሄል ሜሪ full of grace, the Lord is with thee, blessed are you among women and blessed is the fruit of thy womb. Pray for us sinners now and at the time of our death ብለው ይላሉ። የእምነት መግለጫውንም እንደ ጸሎት የሚጠቀሙም አሉ።
ሁሉም በፈጠረ በእግዚአብሔር አምናለሁ እንዲህ የሚለው እንደ ጸሎት እነዚያን የተዘጋጁ እያንዳንዱ ቤተክርስቲያን የሚያዘጋጀው ጸሎት አለ ይባል ጸሎት አለ። ግን ኮንቨርሴሽን ዊዝ ጋድ ደግሞ አለ፣ ከእግዚአብሔር ጋር የምታወሪው ወሬ ደግሞ አለ። እነዚህ ጥሩ ሆነው በየእምነታቸው የተዘጋጀውን ጸሎት መጸለይ ታይሆን ከሱ ጋር ደግሞ የምታወሪው አለ። በክርስትና እግዚአብሔር አባት ስለሚባል ነው። በእስልምና ደግሞ አምላክ ነው እና ከፈጣሪ ጋር የምታወሪው ነገር አለ። ከዛ እኮ በትክክል የምትጸልይ ከሆነ ከጸለይሽ በኋላ የጸጥታ ጊዜ ከወሰድሽ ዝም ካልሽ እኮ ለልብሽ እኮ መልሱ ይመጣል። ለአእምሮሽ ሳይሆን ለልብሽ መልሱ ይመጣል። ማለት አንደርስታንዲንግ ይመጣል። የምትረጂው ነገር አለ። ለምሳሌ እንደሰማሽ ጸሎትሽ እንደተመለሰ እዛ ጋር አሹራንስ ይሰጥሻል በመንፈሱ። ስለዚህ ቬሪ ኢምፖርታንት። ግን ኤክስክሉሲቭ የሆነ የተለየች ጊዜ ሰዎች ከእግዚአብሔር ጋር የሚያሳልፉበት በሁሉም እምነት ኦርቶዶክሶች ያላቸው የጸሎት ጊዜ፣ ትላልቅ ሰዎች ያውቃለሁ የሚጸልዩ ወጥተው ለብቻ፣ ካቶሊኮች የሚጸልዩ ያውቃለሁ፣ ፕሮቴስታንቶች የሚጸልዩ ያውቃለሁ። ግን በቀን ውስጥ እያንዳንዱ ሰው ሙስሊሞች ኦፍ ኮርስ ዴፊኒትሊ ይጸልያሉ። ቴክ ታይም ቱ ፕሬይ ኢትስ ወርዝ ኢት። አሁን ለመጸለይ ጊዜ የምትወስጂ ከሆነ ከብዙ ኮምፕሊኬሽኖች የምትድኝበት ነው እና የጸሎት ልምምድ ሰዎች ቢኖራቸው በጣም ደስ ይለኛል። እኔ አደርጋለሁ እና በጣም ነው ደስ የሚለኝ። ግዴታ ሆኖብኝ አይደለም፣ እንደው ሪሊጂየስ ሆኜም አይደለም። በቃ አዲክትድ ነኝ። በጣም ነው ደስ የሚለኝ መጸለይ። ያችን ጊዜ በጣም ኳሊቲ ታይም ነች። በጣም ልዩ ጊዜ ነው። ከዛ ደግሞ ስልኩን አትዝጊው ከጨረሽ በኋላ ሳታቋርጡ ጸልዩ ደግሞ ተብሏል አይደለም። ከዛ በቀኑ ሁሉ እግዚአብሔርን እያሰብሽው ያመሰገንሽው። እነዚህ ደግሞ ስፖት ፕሬየርስ የሚባሉ አሉ። አንድ ቦታ ላይ ሆነሽ ልክ እዛች ጋር እግዚአብሔር ሆይ እንዲህ አድርግልሽ ነው። ሰው እንኳን መንገድ ላይ አይተሽ እንደው ይህን ሰው እርዳው አግዘው እንደው ድረስለት ያለሽ ጸሎት ነው። ይሄ ደግሞ ያለማቋረጥ ጸሎት ነው። ስለዚህ ሁሌ ኮኔክትድ ነሽ ማለት ነው ከአምላክሽ ጋር። እነዛ ጋር ይጸልያሉ እኮ ሰዎች መንገድ ላይ እኮ ይጸልያሉ ሳያውቁት በልባቸው እንደው አድርግለት ምናምን ይላሉ። እሱም ጸሎት ነው። ስፖት ፕሬየርስ ነው የሚባሉት እና ይሄንን መለማመድ ያስፈልጋል። ስለዚህ ለወገኖቼ የምመክራቸው ቴክ ታይም ቱ ፕሬይ፣ የጸሎት ጊዜ ይኖራችሁ፣ የየቀኑ ጸሎት ይኖራችሁ። እንደየሃይማኖታችሁ ቤተክርስቲያናችሁ ወይም ደግሞ ሃይማኖታችሁ የሚያስተምራችሁን ጸሎት ጸልዩ። በግላችሁ ደግሞ ሁሉም ቤተክርስቲያን ይሄን የማይከተል ቤተክርስቲያን አለ ብዬ አላምንም። ንስሐ፣ ልመና፣ ምልጃ፣ ምስጋናን የሚቃወም የትኛውን ቤተክርስቲያን አይቃወምም። ሁሉም ጋር አለ፣ በሁሉም ጋር የተፈቀደ ነው። በሌሎችም በእስልምናም አለ። ያንን አድርጉ። የምትጸልይ ከሆነ ህልምሽ ይሳካል። የምትጸልይ ከሆነ ማንም አይነካሽም። የምትጸልይ ከሆነ የፈለገ ችግር ይመጣል ታልፊዋለሽ። እና ቋሚ የጸሎት ዲሲፕሊን ቢኖር ጥሩ ነው። በተረፈ ያዘጋጃችሁትን ሊስት ዝርዝር የምትወዱት የሚወዳችሁ አምላካችሁ እንዲያሳካላችሁ ምኞቴም ጸሎቴ